አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የሰው ልጅ አመጣጥና በማህፀን ውስጥ የሚደረገው አስገራሚ የእድገት ምስጢር ሁልጊዜም የሳይንቲስቶችን ቀልብ ሲስብ የኖረ ትልቅ ተአምር ነው። ዘመናዊ የሕክምና ሳይንስ የረቂቅ ማይክሮስኮፖችንና የአልትራሳውንድ ቴክኖሎጂዎችን በመጠቀም የጽንስ እድገት ደረጃዎችን በግልጽ መለየት የቻለው በቅርብ ክፍለ ዘመናት ውስጥ ብቻ ነው። ነገር ግን ምንም አይነት የሕክምና መሳሪያ ባልነበረበት የሰው ልጅ ስለ ማህፀን ውስጥ እውቀት ጨለማ ውስጥ በነበረበት ከ1400 ዓመታት በፊት በበረሃ ላይ የወረደው ቅዱስ ቁርአን ውስጥ ይህ የጽንስ እድገት ደረጃ በደረጃ እጅግ በሚያስደንቅ ትክክለኛነት ተቀምጧል። ይህ እንዴት ሊሆን ቻለ? ዛሬ በዚህ ቪዲዮአችን የዘመናዊ የጽንስ ሳይንስ ኤምብሪዮሎጂ አባቶች የተባሉ ታላላቅ ሳይንቲስቶች አፍ ያልዘጋውንና ወደ እስልምና እንዲመጡ ምክንያት የሆኑ አስገራሚ የቁርአን ሳይንሳዊ ተአምር በዝርዝር እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ዋና ጉዳዮች እንለፍ። በቅዱስ ቁርአን ውስጥ በሱረቱል ሙእሚን አንቀጽ 12 እስከ 14 ባሉት ክፍሎች አላህ ሱብሃነሁ ወተዓላ የሰው ልጆች አፈጣጠር ደረጃዎችን በግልጽ ያስቀምጣቸዋል። አንቀጹን እንዲህ ይላል: የሰው ልጅ በእርግጥ ከጭቃ ከግልጽ ፈጠርናቸው፣ ከዚያም በተጣበቀ መርጊያ ውስጥ የፈሳሽ ጠብታ አደረግነው፣ ከዚያም ጠብታውን የረጋ ደም አደረግነው። የፈጠርናትን የረጋ ደምም ቁራጭ ስጋ ሙጥጋ አድርገን ፈጠርነው። ቁራጩንም ስጋ አጥንቶች አድርገን ፈጠርን። አጥንቶችንም ስጋ አለበስናቸው። ከዚያም ነፍስን በመዝራት ሌላ ፍጡር አድርገን አስገኘነው። ፍጥረታትን ሁሉ በሚያምር ሁኔታ የሚፈጥረው አላህም ክብርና ጥራት የተገባው ይሁን። እዚህ ሶስቱ የቁርአን አንቀጾች ሳይንቲስቶች በቢሊዮን ዶላር ምርምር የደረሱበት የጽንስ ደረጃ በአራት ዋና ቃላት ያስቀምጠዋል። እነሱም ኑጥፋ፣ አልቃ፣ ሙጥጋ እና የአጥንት ስጋ መልበስ ደረጃዎች ናቸው። አሁን እያንዳንዱን ደረጃ ከዘመናዊ ሳይንስ ጋር እናነጻጽር። የመጀመሪያው ደረጃ ኑጥፋ ወይም የፈሳሽ ጠብታ ይባላል። ሳይንስ እንደሚለው የወንድ ዘር ፈሳሽ እና የሴት እንቁላል ሲገናኝ ዛይጎት ይፈጥራል። ቁርአንም ኑጥፈቱን በማለት የሁለት መዋሃድን ቀድሞ ገልጿል። በመቀጠል የሚመጣው ደረጃ እጅግ አስገራሚ የአለቃ ደረጃ ነው። አለቃ የሚለው የአረበኛ ቃል 3 ትርጉሞች አሉት። የረጋ ደም፣ ተንጠልጣይ ነገርና አልቂጥ ልጅ ማለት ነው። ዘመናዊ ሳይንስ ምን ይላል? ጽንስ በማህፀን ግድግዳ ላይ ሄዶ በሚጣበቅበት ኢምፕላንቴሽን ወቅት ልክ እንደ ተንጠልጣይ ነገር ተንጠልጥሎ ነው የሚኖረው። በዚያ ላይ በዚህ ደረጃ ያለው የጽንስ ቅርጽ ልክ እንደ አልቂት ልጅ እንስሳ ይመስላል። ከአልቃውም ወይም ደም እንደሚመጣ ሁላ ጽንስም ከእናት ማህፀን ደም ይመጣል። ከ1400 ዓመት በፊት በማይክሮስኮፕ በሌለበት ዘመን ይህንን የጽንስ ቅርጽ አልቂት ከሚለው ቃል ጋራ አመሳስሎ መግለጹን ከፈጣሪ በስተቀር የማንም እውቀት ሊሆን ይችላል። ቀጣዩ ደረጃ ሙጥጋ ይባላል። ሙጥጋ ማለት በቋንቋ የታኘከ ስጋ ወይም ማስቲካ ማለት ነው። ጽንስ ከ24 እስከ 28 ቀናት ባለው እድገት ላይ በጀርባው በኩል ሶማቲስ የሚባል ጥርሶች የሚመስሉ ምልክቶች ይወጡበታል። ይህ ጽንስ በማይክሮስኮፕ ሲታይ ልክ እንደ ሰው ስጋ ነክሶ የተወ ወይም የታኘከ ማስቲካ ላይ የጥርስ ምልክት ያረፈበት ይመስላል። ቁርአን ሙጥጋ የታኘከ ስጋ በማለት የጠራው ለዚህ ነው። ከዚህ በመቀጠል አላህ ቁራጩንም ስጋ አጥንቶች አድርገን ፈጠርናት፣ አጥንቶችንም ስጋ አለበስናቸው ይላል። በሕክምና ሳይንስ የታወቀው እውነት መጀመሪያ በጽንስ ውስጥ ያሉት የካርቲሌጅ አጥንት መዋቅር ስርዓቶች ይሰራሉ። ከዚያም በኋላ ነው በላዩ ላይ
ጡንቻዎች፣ ስጋዎች መጥተው የሚለብሱት። የቁርአን ቅድመ ተከተልና ሳይንስ ግኝት 100% ይገጣጠማል። ይህ የቁርአን ተአምር በታዋቂው ካናዳ ቶሮንቶ ዩኒቨርሲቲ የአናቶሚ ፕሮፌሰር እና የጽንስ ሳይንስ ሊቅ በሆኑት በዶክተር ኪቲ ሞር ላይ ትልቅ ተጽዕኖ አሳድሯል። እኚህ ሳይንቲስት በቁርአን ውስጥ ያሉትን የጽንስ አገላለጽ ሲመረምሩ የተሰማቸውን የሚገርም ነገር እንዲህ ሲሉ ገልጾ ነበረ። እነዚህ መረጃዎች ሙሐመድ ዘንድ ሊደርሱ የቻሉት ከአላህ ዘንድ ብቻ ነው። ምክንያቱም ይህ እውቀት ከብዙ መቶ ዓመታት በኋላ ነው የደረሰበት። ይህ የሚያሳየው ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን ነው በማለት ሳይንሳዊ ምስክርነታቸውን ሰጥተዋል። በመጽሐፋቸውም በዚህ የቁርአን እውቀታቸውን አሻሽለዋል። ውድ ተመልካቾቻችን፣ ቅዱስ ቁርአን የሳይንስ መጽሐፍ አይደለም፣ ነገር ግን የሳይንስ ፈጣሪ የሆነውን የአላህ ቃል መሆኑን የሚያረጋግጥ ስፍር ቁጥር የሌላቸው ተአምራትን ይዟል። ይህንን የጽንስ አፈጣጠር ምስጢራዊ የቁርአን መለኮታዊ ቃል መሆኑን ካረጋገጡት ትልልቅ ማስረጃዎች አንዱ ነው። የዛሬ ቪዲዮአችን ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ለሌሎችም እንዲደርስ ሼር ማድረጋችሁን እንዳስረሱ። በቀጣይ ምን ርዕስ ቪዲዮ እንድንሰራላችሁ ትፈልጋላችሁ? ሀሳባችሁን በኮሜንት መስጫ ላይ አስፍሩልን። ሰላም አሰላሙ አሌይኩም ወራህመቱላሂ ወበረካቱ።